ብሎ ተናግሯል ግን ገንዘብ እርዱኝ ሚል ቪዲዮ አይቻላቅ እንዳውም እኔ ማስተዋወሰው ላይቭ ላይ ሆኖ ገንዘብ ሲጠይቅ ኖ ገንዘብ አልኩኝ ላይቭ ላይ ሆኖ ጊፍት ሲሰጡትኝ ብዙ ጊፍት ነው ብሎ ላይቭን አቋርጦ እንደወጣ አይቻለሁ ላይቭን ዘግቶ ሙሉ በሙሉ ላይቭ ጊፍት ሲሰጠው ደንግጦ ሙሉ በሙሉ ላይቭን ዘግቶ እንደወጣ አይቻለሁ ላይክ የቸገረው ሰው ሳስብን ያው ለምሳሌ ጊፍት ሲሰጡት ቴንኪው አመሰግናለሁ ብሎ ጊፍቱን እየተቀበለ መቀመጥ ነበረበት ብዬ ነው ማስበው እንደኔ ነው ምላችሁ አሁን ቤታ ለምን ይሄ እናሰብሽ ኦይ በኔ ያላሰብሽም ብላችሁ ታንቃችሁ እንዳትሞቱ ይሄ የቤታ አስተሳሰብ ነው አበበ አስተሳሰብ አለው ከበደ አስተሳሰብ አለው ከበደ ለምኗል ይበል አበበ ደግሞ ዘርፏል ይበል ቤታ ደግሞ የራሷ አመለካከት አላት እኔ ራሴ አመለካከት አለኝ እኔ በራሴ የተረዳሁት ምንድነው በቦነስ አለይ አይ ኖ እንትን እንደም ያቺኛዋን እንትኗን እንደሚጠቃቀም ምናምን ነገር ራሱ ተናግሯል ኮሜንት አላችሁ የት ሄደብኝ ወዴት ጠፋ እስኪ ጻፉ እልም አለ ኦኬ መጣችሁ ጋይስ ላይክ እያደረጋችሁ 1000 ላይክ አስገቡ ወሬውን ተታችሁ እስኪ ምትወዱኝ ደግሞ ሌሎቻችሁን አላስጨነቅም ሶ ይሄ ሰው ያችን ነገር የሚጠቃቀማት ነገር አለ የተጠቃቀመ ምናምን ነገር እሱን ደግሞ ከጀመራችሁ ደግሞ ከባድ ነገር ነው በገንዘባችሁ በምንም በኢኮኖሚ በሁሉ ነገር ትጎዳላችሁ እንደዛ ሲሆን ሲጨንቀው ምናምን ወጥቶ አደባባይ ተናገረ ቸገረኝ ምናምን ገንዘብ አዋጡልኝ ገንዘብ ስጡኝ ያለ ፓርት አላየው ግን ያን በቃ በጣም ሲጨነቅ ግራ ሲገባ ወጥቶ ያንን ነገር አደረገ መጨረሻ ላይ መጣ ላይቭ ላይ